አኪራ መሄዳቸው ተሰምቷል። ከእነ አቦይ ስብሐት ጋራ አብሮን የሚሰራን አካል ታመመብን አረንደ ወላ ሀቂቀተ ደፈሩ ብታፍሪክ በተለይ ኢኽዋኖች ሙፍቲን ታመመብን እያላችሁ ሰዎች ደፈሩ እንዲህ አይነት ሰው እንደውም ቢሞት እንድሪስ ወደ አኪራ መሄዳቸው ተሰምቷል። ከእነ አቦይ ስብሐት ጋራ አብሮን የሚሰራን አካል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም። እኔ የለውኝ አልሐምዱሊላህ። ዛሬ ደግሞ ምን ይዤላችሁ መጥቻለሁ መሰላችሁ? ዛሬ ብዙ የሚያስደስት ነገር አይደለም ያ ጀማዓ፣ የሚያሳዝን ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን ናሳየ አጭር ነው ቪዲዮ፣ አጭር ስለሆነ ዞሮ መልሼ ደግሜ ያሳያችኋለሁ። በዛሬው ዕለት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ወደ አኪራ መሄዳቸው ተሰምቷል። አባይቢ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም ያላህ ነን፣ ወደ አላህም ተመላሽ ነን። እኒህ ሰውዬ አላህ ይረሐማቸው። ማሻአላህ ወላሂ ማሻአላህ ያልኳችሁ ይህንን እድሜ ሰጥቶን አላህ ወደ አኺራ ስንሄድ ብዙ ሳንሰቃይ ብዙ ሳንቸገር ከህዝብ ጋር አብረን እየዋልን ህዝቡን እየመራን ይህን ያክል በሰው እጅ ሳይገቡ እና ወደ አኺራ አካሄዳቸው ይህንን ይመስላል አለ። ላኪን አላህ ወንጀላቸውንም ወይንም ቀብራቸውን ያሳምርላቸው፣ ወንጀላቸውንም ይማራቸው። አንድ ቪዲዮ ይህንን በተመለከተ በቀደም ዕለት ታማዋል ሲባል አንድ ወንድም የሆነ ቪዲዮ በአላህ ቪዲዮ እኮ መስራት ማለት ነው። አስባችሁታል? የማይጠፋ ቁስል የማይጠፋ ነገር አስቀምጠው ማለፍ። የሰው ልጅ እኮ ሁላችንም እንሞታለን። አረ ከሞት የሚቀር ሰው አለ? አይቀርም። ላኪን ግን ምን እንደሆነ ታውቃለህ? መጥፎ ነገር ማስቀመጥ ጥሩ አይደለም። በቃ የሆነ ነገር ስትሰሩ በእውቀት ሆናችሁ ስትሰሩ፣ እኔ በእውቀት ነው ወይ የምናገረው ለነገ የሚቀመጥ ነው ወይ የማስቀምጠው ብሎ ማለት አለባችሁ ማለት ነው። አንደኛ ነው። ሁለተኛ ደግሞ እኒህ ሰውዬ እኔ የነዚህ ሰውዬ እድሜ አገኛለሁ ወይ የነዚህ ሰውዬ እድል አገኛለሁ ወይ ማለት ቻሉ። በቃ ወላሂ እውነቴን ነው የምላችሁ። የነዚህ ሰውዬ እድል ማያገኝ ሊኖር ይችላል። ለምን ይህንን እድሜ ቆይተው ቢሳሳቱ ይገርማል። አባት እናት ሲያረጁ ቤት ውስጥ አይሳሳቱም? ካረጁ አረጁ፣ ይሳሳታሉ። በፊት የሚያውቁት ሁሉ ይጠፋባቸዋል። ይሄ እንዴት ይጠፋል እንዴ? ሞት እኮ የሚፈረድ እንደዚህ የሚባል እኮ አይደሉም። ግን እነሱ እውነተኛው ቤት ሄደዋል። እውነተኛው ቤትም ይሄዱም ነበር በሰዓቱም፣ አንተ ባትለውም ማለት ነው። ላኪን ግን አይባልም። ትልቅ ሰው የሆንክ ነው የምትሄደው። አንተ እኮ ልጅ አይደለህም። አሁን ልጅ ነህ እንዴ? ወደ እርጅና እየሄድክ መሆኑን አታውቅም። እዛ የሚመጣው ደግሞ እርጅና ነው ማለት ነው። ስታረጅ ደግሞ የምታውቀውን ነገር ራሱ አታውቅም። እንዴት ነው ወደ ልጅነት ነው የሚመለሰው የሰው ልጅ ሲያረጅ የሚባለው? እና በእውቀት እየሆናችሁ ብትናገሩ አይሻልም? ለልጆቻችሁ አስቀምጣችሁ የምታልፉትን ነገር ሰውየው አሉ አባቱ ወስዶ አያቱን
ገደል ላይ ጥልሃለሁ አለዋሉ። ልጅየው ደግሞ በተራው አባቱን ወስዶ እለቅሃለሁ አላሉ። ከዛ የዚህኛው ልጅ ደግሞ ወስዶ በተራው እለቅሃለሁ ብሎ ልቅቅ አደረገዋሉ። ከዛ አንተን ደግሞ ይህቺ ሰዓት እንደማትቀር እያወቅ እርጅና እንደምትመጣ እያወቅ መጥፎ ነገር አስቀምጦ መጥፎ ቃላት አስቀምጦ ማለፍ እውቀት ነው ወይ? አንድ ሰው እኮ ይሄ ብዙ ሰዓቶች እስኪ አሮጊቶችን ተመልከት ጠጋ ብለህ አልሐምዱሊላህ በዚህ አይነት ሁኔታ እስካሁን ድረስ ህዝብን እያነጋገሩ ወደ አኪራ መሄዳቸው ወላሂ ትልቅ ጸጋ ነው። እኔ መድገም በጣም ያሳፍረኛል። ግን ለምን ይሄ ሊሆን ይችላል? ለልጅ ምን አስቀምጣችሁ ምታል? እኛም የአላህን ወደ እሱም ተመላሽ ነን። እዚህ ጋር የሰራችሁ ቪዲዮ በጣም የተሳሳተ እንደ ስብሐት ጋራ አብሮን የሚሰራን አካል ታመመብን አይደለ? ወላሂ እፈሩ፣ ሐቂቀተን እፈሩ። ልታፍሩ ይገባል። ኢኽዋኖች ሙፍቲ ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንደ አይነት ሰው እንደውም ቢሞት ለአላህ ስንት ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠመው? ልጆቻችሁን መያዝ አቅቷችሁ ስንቱን ሰራግቦ ነበር። እናንተ እውነቴን ነው የምላችሁ፣ እናንተ የዱንያ ስልጣን ጭንቅላታችሁ ላይ ያለ ዲን ያለ ይመስለዋል ሰው፣ ኢማን ያለ ይመስለዋል ሰው። የዱንያ ስልጣን ነው ጭንቅላታችሁ የሚቆረቁራችሁ እንጂ አባት ይኖራል፣ አያት ይኖራል። አይደል እንዴ? እውነቴን ነው የምላችሁ። አባት የሌለው አለ እንደ ቤት ውስጥ? አባቶቻችሁ በወጣትነታችሁ በነበረ ልሳናቸው ናቸው። እናቶቻችሁስ አያቶቻችሁ አይሳሳቱም እንዴ? ትልቅ ሰው ማለት እኮ እየረሳ የሚሄድ ነው። ላኪን እናንተ አይምሯችሁ ላይ ስልጣን ስላለ ስጁድ ይወረዳል። ይሄ ሰው ሲሞት እኮ ነው ያሉ። በጣም ያስጠላል። ለልጅህ እንዴት ይሄንን አስቀምጠህ ትሄዳለህ? አንተም ነገ እኮ በተራ ስትሞት ስጁድ ይወረዳል። አባቴ ሲሞት ወይንም ደግሞ ይሄ ሰውዬ ሲሞት ነው የምትባለው። ይሄን አስቀምጠህ እንዴት አልፋለህ? አንተ ሚዲያ ላይ የዓለም ሚዲያ ላይ የማይጠፋ ነገር እንዴት ይሄንን አስቀምጠህ ታልፋለህ? አንተ እውቀት ነው አትሉኝም መቼ? እናንተ ግን አብዛኛ ሰዎች፣ አብዛኛ ኢትዮጵያዎች፣ አብዛኛ እውቀት አለን የሚሉ ሰዎች ሲናገራቸው ሰው አይፈልግም። ለምን ትናገሩናላችሁ ትላላችሁ? እሺ ይሄ ለልጅ የሚቀመጥ ነው ወይ? ለልጆቻችን አስቀምጣችሁ የምታልፉት ነው ወይ? እርጅና በአንተ ማይመጣ በእኔ ማይመጣ ነው ወይ? ነገር ማን ነው አርጅቶ ያልተሳሳተ? ማን ነው አርጅቶ ተሳስቶ ቃላት ያልተኮላተፈበት፣ ተሳስቶ ቃላትን ያላጠፋ፣ ንግግርን ያልተሳሳተ ማን ነው? የምታችሁትን ነገር ወቁ። ኧረ ወላሂ በቀደም ኡስታዝ ካሊድን ዝርግፍ አንስታችሁ አሊሞ በቃ እውቀት ማለት በቃ ሙሉ አውጥቶ መዘርገፍ ነው። ይሄ ነገር እንዴት ይጠፋል? አይጠፋላችሁማ እናንተ ካላጠፋችሁት። እናንተ ብታጠፉት ያ ባለ ጉዳይ ይዘው ቁጭ ነው። በዛ መልካም ነገር እያስቀመጣችሁ ለፉ። በቃ ለልጆቻችን የሚጠቅም ንግግሮችን እያስቀመጣችሁ ለፉ። ወላሂ እውነቴን ነው የምላችሁ። ልጆቻችሁን መያዝ ነው ያቃታችሁ። አንድ ሴት ሂዳ ስጁድ ወረደች። ለምን አስፈላጊ አልነበር? ስጁድ መውረድ አስፈላጊ ነበር? ምን ቢሳሳቱ? የተሳሳተ ሰው ተሳሳተ። ያረጀ ሰው ይሳሳታል። ሁሉ ሰው በቤቱ አለው፣ አያት አለው፣ እናት አለው፣ አባት አለው። እንደ ሕፃን ልጅ የሚሆኑ ትናንት አዋቂ የነበሩ የሚያውቁትን ነገር የሚረሱ ታዳስ ስልጣን አይደለም ታዲያ ጭንቅላታችሁ ላይ ያለው ኢና ሊላሂ ወኢና ኢለይሂ ራጂዑን። ግን አላህ እውነተኛ ቦታ ይመልስ ነፍስያቸው። ላኪን እሱም ደግሞ እውነተኛ ቦታ ሄደዋል። እነሱ ግን ለልጅ ይሄን አታስቀምጡ።
ለልጆቻችሁ መልካም ንግግር እኔ አውቃለሁ የሚል ሰው ማለት አስቀምጦ የሚያልፈውን ነገር 3 ጊዜ መልሶ በአይምሮ ላይ ያዳመጠ ወይ 3 ጊዜ መልሶ ያስተዋለ ሰው ነው አውቆ አስቀምጦ አለፈ የሚባለው ማለት ነው። ዝም ብሎ በንዴት ወይ የሆነ ነገር ሲመጣለት ወይ የሆነ ነገር ሰምቶ ጥሎ የሚያልፍ ሰው አይደለም እውቀት አለው የሚባለው። ስለዚህ ሰላም አለይኩም ወራህመቱላሂ ወበረካቱ።